ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደመጣችሁን ላላችሁ ለሁላችሁም ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ዛሬም እንደቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች ጀምራለሁ። አንቶኒ ቴይለር ከዳኝነት ራሳቸውን አገለሉ። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። የፕሪሚየር ሊጉ ዳኛ አንቶኒ ቴይለር ከእግር ኳስ ዳኝነት ራሳቸውን እንዳገለሉ በይፋ አስታውቀዋል። አንቶኒ ቴይለር በፕሮፌሽናል እግር ኳስ ዳኝነት 20 ዓመታትን አገልግለዋል። የ47 ዓመቱ ዳኛ አንቶኒ ቴይለር በዳኝነት ህይወታቸው 831 ጨዋታዎችን መርተዋል። ዳኛው በዓለም ዋንጫው የመሩት የስፔንና ፖርቹጋል ጨዋታም የመጨረሻ ጨዋታቸው ሆኖ ተመዝግቧል ሲል መረጃውን ስካይ ስፖርት ዘግቦታል። አል ሂላል ሰመርቪልን ለማስፈረም ተስማማ። የሳውዲ አረቢያው ክለብ አል ሂላል ሰመርቪልን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት ደርሷል። አል ሂላል የ24 ዓመቱን የክንፍ ተጫዋች ሰመርቪልን በ80 ሚሊዮን ዩሮ ለማስፈረም ከስምምነት መድረሱ ተገልጿል። ተጫዋቹ የሕክምና ምርመራው ለማድረግ ቀጠሮ የያዘ ሲሆን በክለቡ የረጅም ጊዜ ኮንትራት እንደሚፈረም ተሰምቷል። ኔዘርላንዳዊ ተጫዋች ሰመርቪል በማንቸስተር ዩናይትድ እና ሮማ እየተፈለገ ይገኝ ነበር። ዌስትሃም ዩናይትድ በበኩሉ ተጫዋቹን ለመልቀቅ 50 ሚሊዮን ፓውንድ ጠይቆ ነበር ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ቼልሲ የለንደን ትልቁ ክለብ ነው ብሏል ሮጀርስ። እንግሊዛዊ ተጫዋች ሞርጋን ሮጀርስ ቼልሲን በመቀላቀሉ መደሰቱን ከፊርማው በኋላ ተናግሯል። ለእኔ ቼልሲ የለንደን ትልቁ ክለብ ነው ያለው ሮጀርስ ከልጅነቴ ጀምሮ ሳደንቀው የነበረው ክለብ ነው ብሏል። ከኮል ፓልመር ጋር ሲነጋገር እንደነበረ የገለጸው ሮጀርስ አብረን መጫወት እንፈልግ ነበር፣ ሁለታችንም ተሳክቶልናል፣ ተደስተናል ብሏል። አክሎም እሱ ለእኔ መደወልና መጻፍ አላቆመም ነበር፣ ከጓደኛ ጎን መጫወትና ቀኑን አብሮ ማሳለፍ የተለየ ነገር ነው ሲል ሞርጋን ሮጀርስ ተደምጧል። የምዕራብ ለንደኑ ክለብ ቼልሲ ሞርጋን ሮጀርስን ከአስቶን ቪላ ማስፈረሙን በይፋ አስታውቋል። ሰማያዎቹ ተጫዋቹን በ117 ሚሊዮን ፓውንድ የዝውውር ሂሳብ ማስፈረማቸውን አስታውቀዋል። ሞርጋን ሮጀርስ በቼልሲ ቤት የ6 ዓመት ኮንትራት መፈረሙም ይፋ ሆኗል። የክለቡን እቅድ ሲመለከት መደሰቱን የገለጸው ሮጀርስ ለዚህ ነው እዚህ ያለሁት ለመጀመር ጓጉቻለሁ ሲል ተደምጧል። ሞርጋን ሮጀርስን በከፍተኛ የዝውውር ሂሳብ ያስፈረሙት ሰማያዎቹ አሁንም ተጫዋች ማስፈረማቸውን እንደሚቀጥሉ አሳውቀዋል። ይሁን እንጂ ገንዘብ ለማግኘትና ደንቡን ለመጠበቅ የተጫዋቾች ሽያጭ እንደሚኖርም ታውቋል። ቼልሲ በዚህ ክረምት እስካሁን ድረስ ከተጫዋቾች ሽያጭ ወደ 140 ሚሊዮን ፓውንድ ገቢ ማስገባቱን አሳውቋል። ነገር ግን ሰማያዎቹ የዝውውር መስኮቱ ከመጠናቀቁ በፊት ተጫዋቾች ለመሸጥ ማቀዳቸውን፣ በርካታ ተጫዋቾችም ከክለቡ እንደሚለቁ አሳውቀዋል። ቼልሲ በዚህ ክረምት ከተጫዋቾች ሽያጭ ከ300 ሚሊዮን ፓውንድ በላይ ገቢ ለማግኘት ማቀዱን አሳውቋል። ቼልሲ በቀጣይ ማንን ሊያስፈርም ይችላል የሚለው ስንመለከት ቼልሲ የማንቸስተር ሲቲውን ተከላካይ ጆን ስቶንስን በተከላካይ ዝርዝር ውስጥ አካቱታል። ሰማያዎቹ በዚህ ክረምት በቡድኑ ተጽዕኖ መፍጠር የሚችሉ ዝግጁ ተጫዋቾችን ማስፈረም እንደሚፈልጉ ተገልጿል። ክለቡ በሽያጭ ላይ ተመርኩዞ 2 ዝግጁ የመሃል ተከላካዮችና ሌሎች ቦታዎች ላይም ተጫዋቾች ለማስፈረም አቅዷል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ በኩል ቼልሲ ያቀረበው ጥያቄ ውድቅ ተደርጎበታል። የምዕራብ ለንደኑ ክለብ ቼልሲ አሌክስ ስኮትን ለማስፈረም ያቀረበው የዝውውር ጥያቄ በበርንማውዝ ውድቅ ተደርጎበታል። ቼልሲ አቅርበው የነበረው የዝውውር ሂሳብ 64 ሚሊዮን ፓውንድ እንደሚጠጋ ተዘግበዋል። በርንማውዝ እስከ 2028 ውል ያለው አሌክስ ስኮትን በክለቡ እንዲቆይ እንደሚፈልጉ ተነግሯል። የ22 ዓመቱ አማካይ አሌክስ ስኮት በተጨማሪም በማንቸስተር ዩናይትድ እና በአርሰናል እየተፈለገ ይገኛል። ማንቸስተር ዩናይትዶች 2 አማካኞች ቢያስፈርሙም 3ኛ የማምጣት እቅድ እንዳላቸው ተገልጿል። አርሰናል እና ቼልሲ የተጫዋቹን ሁኔታ አሁንም መከታተላቸውን እንደቀጠሉ ነው ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። የዓለም ሻምፒዮን አተናል ጆን ቴሪ
እንግሊዛዊ የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ ማርክ ኩኩሬላ ቼልሲን መልቀቁ እንዳበሳጨው ተናግሯል። ማርክ ኩኩሬላ በ1-ለ1 ግንኙነት አስደናቂ ተከላካይ ነው ሲል ጆን ቴሪ አድናቆቱን ገልጿል። ቼልሲን እንደሚወድ ሰው ሪያል ማድሪድ መሄዱ አበሳጭቶኛል ያለው ቴሪ ምክንያቱም የዓለም ሻምፒዮን ነው ያጣ ነው ብሏል። ስለ አርጀንቲና ያነሳውም ቴሪ አሁንም በአቋሜ እጸናለሁ፣ ከነሱ የተሻለን ነበርን፣ ልናሸንፋቸው እንችል ነበር ሲል ተደምጧል። አሊሃንድሮ ጋርናቾ ወደ አስቶን ቪላ የተባለ ነው። አስቶን ቪላ አርጀንቲናዊ የቼልሲ ተጫዋች አሊሃንድሮ ጋርናቾን ማስፈረም እንደሚፈልግ ተገልጿል። አስቶን ቪላ በአሁኑ ሰዓት ተጫዋቹን ለማስፈረም ይፋዊ ጥያቄውን ለቼልሲ ማቅረቡም ተነግሯል። አስቶን ቪላ ያቀረበው ጥያቄ የመግዛት አማራጭን ያካተተ የውሰት ውል መሆኑ ተዘግቧል። ሰማያዎቹ አሊሃንድሮ ጋርናቾን በቋሚ ዝውውር መሸጥ እንደሚፈልጉ ከዚህ በፊት መገለጹ አይዘነጋም ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ በኩል አማዱ ኦናና ለረጅም ጊዜ ከሜዳ ይርቃል ተብሏል። የቤልጂየምና አስቶን ቪላ አማካይ አማዱ ኦናና በዓለም ዋንጫ ወቅት ከባድ የጉልበት ጉዳት እንደገጠመው ይታወቃል። ተጫዋቹ በትናንትናው ዕለት በፈረንሳይ ሊዮን ቀዶ ጥገና ማድረጉ ተገልጿል። በዚህ ምክንያት አማዱ ኦናና ለሚቀጥሉት 9 ወራት ከሜዳ እንደሚርቅ ተነግሯል። አስቶን ቪላም የአማዱ ኦናናን መጉዳት ተከትሎ ኢዋን ማንዛቢን ከፍሬቡርግ ማስፈረሙ ይታወሳል ሲል ይህን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ስፔናዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪ ሪያል ማድሪድን ለመቀላቀል በግሉ ጥረት እያደረገ ይገኛል ተብሏል። መረጃውን ማርካ ስፖርት ዘግቦታል። ስፔናዊው አማካኝ ሮድሪ ሪያል ማድሪድን ለመቀላቀል ከፍተኛ ፍላጎት እንዳለው ተነግሯል። በማንቸስተር ሲቲ ውሉን እስካሁን ድረስ ያላራዘመው ሮድሪ ወደ ሪያል ማድሪድ ለማቅናት የቻለውን ሁሉ እያደረገ ነው ተብሏል። ሮድሪ ሪያል ማድሪድን እንዳይቀላቀል ፍቃደኛ ያልሆኑት የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ መሆናቸው ተነግሯል። ሮድሪ ወደ ስፔን መመለስና በሪያል ማድሪድ ማሊያ መጫወት አሁን ላይ ትልቁ ሁልሙ መሆኑ ተነግሯል። በቀጣይ በዝውውሩ ዙሪያ የመጨረሻ ውሳኔውን የሚሰጡት የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ እንደሆኑም ተዘግቧል። ዝውውሩ የማይሳካ ከሆነ ግን ሮድሪ ማንቸስተር ሲቲ ያቀረበለትን አዲስ ኮንትራት ይፈርማል ተብሎ ይጠበቃል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ማንቸስተር ሲቲ በርካታ ተጫዋቾች የሚለቁ በመሆኑ በዝውውር መስኮቱ ብዙ ስራዎች ይጠብቁታል ተብሏል። እስካሁን ድረስ ከ3 ተጫዋቾች ጋር የተለያየው ማንቸስተር ሲቲ በቀጣይ ተጨማሪ ተጫዋቾች እንደሚወጡ ተነግሯል። ክለቡን በሚለቁ ተጫዋቾች ልክ ተጫዋቾች ለማምጣት ባያቅድም በርካታ ፊርማ እንደሚኖር ተገልጿል። ማንቸስተር ሲቲ አሁን ላይ በርካታ ዝውውሮች ለመፈጸም ሲዘጋጅ የቀኝ መስመር ተሰላፊ፣ የመሃል ሜዳ ተሰላፊና የክንፍ ተጫዋች ለማስፈረም ቅድሚያ እንደሚሰጥ ተገልጿል። በቀጣይ እነማን ሊለቁ ይችላሉ የሚለውን ስንመለከት ማቴዮ ኮቫቺች፣ ጄምስ ትራፎርድ፣ ኒኮ ጎንዛሌዝ እና በቶተንሃም ስፐር የሚፈለገው ሳቪኒዮ ክለቡን ይለቃሉ ተብሎ ይጠበቃል። በተጨማሪም ኦማር ማርሙሽ፣ ሬንደርስ እና ሩበን ዲያዝ በክለቡ ያላቸው ቆይታ የተረጋገጠ አይደለም ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ሲቲ የአርሰናልን ታዳጊ ለማስፈረም ተስማማ። ማንቸስተር ሲቲ የ16 ዓመቱን የአርሰናል ታዳጊ ሚሼል ንዱካን ለማስፈረም ከስምምነት ደርሷል። ወጣቱ አማካይ ሚሼል ንዱካ አርሰናል ያቀረበለትን አዲስ የረጅም ጊዜ ኮንትራት ውድቅ ማድረጉ ተገልጿል። ለእንግሊዝ ወጣት ብሔራዊ ቡድን የሚጫወተው ታዳጊው በቀጣይ ማንቸስተር ሲቲን ለመቀላቀል የሕክምና ምርመራውን ያደርጋል ነው የተባለው። ተጫዋቹ ባለፈው የውድድር ዓመት ነበር ከቻርልተን አትሌቲክ ወደ አርሰናል የተቀላቀለው ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ለ2026 የዓለም ዋንጫ ውድድር ተጫዋቾቻቸውን የላኩ ክለቦች ከፊፋ የተሰጣቸው ገንዘብ ታውቋል ተብሏል። መረጃውን ስካይ ስፖርት ዘግቦታል። ማንቸስተር ሲቲ በ4.4 ሚሊዮን ዶላር ከፊፋ ብዙ ገንዘብ ያገኘው ክለብ በመሆን በቀዳሚነት ተቀምጧል ነው የተባለው። ብዙ ገንዘብ የተቀበሉት ክለቦች እነማን ናቸው የሚለውን ስንመለከት ኤሲ ሚላን 2.4 ሚሊዮን ዶላር ማግኘቱ ተገልጿል። ሪያል ማድሪድ 2.6 ሚሊዮን ዶላር፣ ማንቸስተር ዩናይትድ 2.6 ሚሊዮን ዶላር፣ ክሪስታል ፓላስ 2.7 ሚሊዮን ዶላር፣ አትሌቲኮ ማድሪድ 3.2 ሚሊዮን ዶላር፣ ፒኤስጂ 3.2 ሚሊዮን ዶላር እና አርሰናል 3.3 ሚሊዮን ዶላር አግኝተዋል። ባየርን ሙኒክ 3.4 ሚሊዮን ዶላር እንዲሁም ባርሴሎና 3.9 ሚሊዮን ዶላር እና ማንቸስተር ሲቲ 4.4 ሚሊዮን ዶላር ከፊፋ ተቀብለዋል ሲል ይህን መረጃ ስካይ ስፖርት ዘግቦታል።
ከዓለም ዋንጫ ፍጻሜ ጋር በተያያዘ ስለ ብሔራዊ ቡድን ቆይታዬ የማስብበት ጊዜ አሁን ነው ብሏል አርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝ። ራሱን ከብሔራዊ ቡድኑ ሊያገል እንደሚችል ፍንጭ ሰጥቷል። ፍጻሜውን በመሸነፋቸው የተሰማው ስሜት በቃላት ሊገለጽ የማይችል ስሜት ነው ሲል ገልጿል። በብሔራዊ ቡድኑ መቀጠል አለመቀጠሌን የማስብበት ጊዜ አሁን ነው ሲልም ፍንጭ ሰጥቷል። አርጀንቲናውያንን ይቅርታ የጠየቀው ማርቲኔዝ ቡድኑን ለመርዳት የቻልኩትን ሞክሬያለሁ ሲል ተደምጧል። ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ደግሞ እንዲህ ብሏል። የተሸነፍነው እነሱ የተሻሉ ስለነበሩ ነው ብሏል። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ በፍጻሜ ጨዋታው በነበረው ዳኝነት ላይ ቅሬታ እንደሌለው ገልጿል። በፍጻሜው የነበረው ዳኝነት ኢፍትሐዊ ስለመሆኑ የተጠየቀው ሊዮኔል ስካሎኒ አይ በፍጹም ሲል ምላሽ ሰጥቷል። ጨዋታውን የተሸነፍነው እነሱ የተሻሉ ስለነበሩ ነው ሲል አሰልጣኙ ያንን ማመን አለብን ብሏል። ሽንፈታቸውን አምነው መቀበላቸውን ለወደፊት ጥሩ መሆኑን የገለጹት አሰልጣኙ ደክመን ነበር፣ እውነታው ይሄ ነው፣ በጣም ደክመን ነበር ሲል ተደምጧል። በሌላ መረጃ ሜዳ ላይ ብኖር ፓራዲዝን በግንባሬ መትቼ ቀይ ካርድ እቀበል ነበር ብሏል ኢብራሂሞቪች። በዓለም ዋንጫ ወቅት የፎክስ ቲቪ ተንታኝ የነበረው ዝላታን ኢብራሂሞቪች ከፍጻሜው በኋላ ስለነበረው አለመግባባት አስተያየቱን ሰጥቷል። የስፔን ተጫዋቾች የቡድን አጋራቸው ሲመታ እንዴት ቆመው ይመለከታሉ ያለው ዝላታን ኢብራሂሞቪች ምን እያደረጉ እንደሆነ አላውቅም ብሏል። አክሎም ፓራዲዝ እንደኔ አይነት ተጫዋች ሜዳ ላይ ባለመኖሩ መደሰት ይገባዋል ሲል ገልጿል። ፓራዲዝ ያደረገው ፕሮፌሽናል አይደለም ያለው ዝላታን ኢብራሂሞቪች እኔ ሜዳ ላይ ብኖር ኖሮ እሱን በግንባሬ ጭንቅላቱን መትቼ ቀይ ካርድ እመለከት ነበር፣ ዋጋውን ሰጠው ነበር ሲል ተደምጧል። የአርጀንቲና ተጫዋቾች መቀጣት አለባቸው ብዬ አላስበም። ጋቪ ከአርጀንቲና ተጫዋቾች ጋር ጸብ ውስጥ ገብቶ የነበረው ስፔናዊው የመሃል ሜዳ ተጫዋች ጋቪ ክስተቱን የሚያጋጥም ነገር ሲል ገልጾታል። የአርጀንቲና ተጫዋቾች መታገድ አለባቸው ብዬ አላስብም ሲል ጋቪ አስተያየቱን ሰጥቷል። ክስተቱ ለሕፃናት ጥሩ መልእክት እንዳልሆነ እረዳለሁ ያለው ጋቪ ነገር ግን እግር ኳስ ስሜታዊ የሚያደርግ ጎንም አለው ብሏል። አክለውም በእኔ አመለካከት በጨዋታ ወቅት ቀይ ካርድ ቢመለከቱ ስሜት ይሰጣል በማለት ተናግሯል። ነገር ግን መጨረሻ ላይ የተፈጠረው ነገር የእግር ኳስ አካል አድርጌ ነው የሚመለከተው ሲል ስፔናዊው የመሃል ሜዳ ተጫዋች ጋቪ ተደምጧል። በሌላ መረጃ ሊቨርፑል አሁን ላይ ቅድሚያ የሚሰጠው ከውድድር ዓመቱ መጀመር በፊት ሞሐመድ ሳላህን የሚተካ ተጫዋች ማስፈረም ነው ተብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። ሊቨርፑሎች ከሳላህ ጋር በመለያየታቸው እንዲሁም ሁጎ ኢኪቲኬ በመጎዳቱ ምክንያት የፊት መስመራቸው ሳስቶ ይገኛል። ሊቨርፑሎች የዓለም ሻምፒዮኑን ቪክቶር ሙኖዝን በማስፈረም ቡድኑን አጠናክረዋል። ይሁን እንጂ ሊቨርፑል ቢያንስ አንድ ሁለገብ የፊት መስመር አጥቂ እንደሚያስፈልጋቸው ያምናሉ። በተጨማሪም ሊቨርፑል የመሃል ሜዳቸውንና የቀኝ መስመር ተከላካይ ቦታን ሊያጠናክሩ አቅደዋል ተብሏል። ሊቨርፑል አሁን ላይ ቅድሚያ የሚሰጠው ከውድድር ዓመቱ መጀመር በፊት ሞሐመድ ሳላህን የሚተካ ተጫዋች ማስፈረም እንደሆነ ተገልጿል። የፒኤስጂው ብራድሌ ባርኮላ ሊቨርፑል ወደ ቡድኑ ሊያካትተው የሚፈልገው ተጫዋች መሆኑን ለክለቡ ቅርብ የሆኑ ምንጮችም ዘግበዋል። በተጨማሪም ክለቡ ሌሎች አማራጮችንም እየተመለከተ እንደሚገኝ ታውቋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ቶተናም ለሊጉ ዋንጫ መፎካከር ይገባዋል። የሰሜን ለንደኑ ክለብ ቶተናም አሰልጣኝ ሮቤርቶ ዲዘርቢ ጠንካራ ቡድን የገነቡ መሆኑን በሰጡት አስተያየት ገልጸዋል። ቶተናም ለፕሪሚየር ሊጉ ዋንጫ መፎካከር ይገባዋል ሲሉ አሰልጣኝ ሮቤርቶ ዲዘርቢ ተናግረዋል። ጠንካራ ቡድን በመገንባታችን ደስተኞች ነን ያሉት ሮቤርቶ ዲዘርቢ ነገር ግን አሁን ስራውን ማጠናቀቅ አለብን፣ እስካሁን ድረስ አልጨረስንም፣ በርካታ አዳዲስ ዝውውሮችን ጠብቁ ሲሉ ሮቤርቶ ዲዘርቢ የቶተናም ስፐሩ አሰልጣኝ ለደጋፊዎች መልእክት አስተላልፈዋል። በሌላ መረጃ የአራት ተጫዋቾች ዝውውር ያጠናቀቀው ማንቸስተር ዩናይትድ ሶስተኛ አማካይ ሊመለከት እንደሚችል ተገልጿል። ማንቸስተር ዩናይትዶች ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች እንደሚፈልጉ ነው የተነገረው። ክለቡ አሁን ላይ የሮማውን ፈረንሳዩ አማካይ ማኑ ኮኔ ዙሪያ መወያየቱ ተሰምቷል። ይሁን እንጂ ክለቡ በሮማ የሚጠየቀውን ሂሳብ ለመክፈል ዝግጁ ስለመሆኑ የተረጋገጠ ነገር የለም። በተጨማሪም የግራ መስመርና የግራ ክንፍ ተጫዋች በክለቡ አጀንዳ ውስጥ መኖራቸው ተገልጿል። ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝም እየተዘገበ ይገኛል። በሌላ በኩል ጆሹዋ ዚርክዚ፣ አልታይ ባይንዲርና ራዴክ ቪቴክ ክለቡን ይለቃሉ ተብሎ ይጠበቃል ሲል ይህንን መረጃ ሜን ስፖርት ዘግቦታል።
በሌላ መረጃ አርሰናል ተከላካይ ለማስፈረም እቅድ አለው ተብሏል። ይህንን መረጃ ሚረር ስፖርት ዘግቦታል። አርሰናል በዊሊያም ሳሊባ የአካል ብቃት ጋር በተያያዘ ያለው ስጋት ተከላካይ እንዲመለከት እንዳደረገው ሚረር ስፖርት ይህን መረጃ ይፋ አድርጎታል። የመድፈኞቹ የመጀመሪያ ኢላማም የእንግሊዝና የአስቶን ቪላ ተከላካይ የሆነው ኤዝሪ ኮንሳ መሆኑ ተሰምቷል። ይሁን እንጂ በአርሰናልና አስቶን ቪላ መካከል ትልቅ የዝውውር ዋጋ ልዩነት እንዳለ ይህንን መረጃ ሚረር ስፖርት ዘግቦታል። በሌላ በኩል አርሰናል በዚህ ክረምት ከትሮሳርድ በመቀጠል ጋብሪኤል ጄሱስ እና ኔልሰን ለመሸጥ አቅዷል ሲል ሚረር ስፖርት ይህንን መረጃ ዘግቦታል። ከአርሰናል ጋር በተያያዘ የሰሜን ለንደኑ ክለብ አርሰናል አሁንም ቦርኖ ጎማሬዝ ለማስፈረም እየተከታተለ እንደሚገኝ ተገልጿል። ኒውካስትል ዩናይትዶች በያዙት አቋም የሚቀጥሉ ከሆነ ግን መድፈኞቹ ሌሎች አማራጮችን መመልከት ሊጀምሩ እንደሚችሉ ተገልጿል። አርሰናል በተመጣጣኝ ዋጋ ሊመለከተው የሚችለው ተጫዋች የሮማው ማኑ ኮኔ መሆኑም ተዘግቧል። በሌላ በኩል አርሰናል በሮጀርስ ዝውውር ምትክ ትልቅ ዝውውር ሊፈጽም እንደሚችል ተነግሯል። አርሰናል ቡድኑን ወደ ትልቅ ደረጃ የሚወስድ ኮከብ ተጫዋች እየፈለገ መሆኑ ታውቋል። ጁሊያን አልቫሬዝ አሁንም አሰልጣኝ ማይክል አርቴታ ለማስፈረም የሚያለመው ተጫዋች ሆኖ ይገኛል ሲል ይህንን መረጃ ሜን ስፖርት ዘግቦታል።